በጣም የሚገርም የቻይና ባህል ላሳያችሁ ነው። የስራ ባህል ማለት ነው። እንደምታዩት እንግዲህ እሱ የስራ ባለቤት ነው። ቻይና ላይ ደግሞ ባህላቸው ምን ይመስላችኋል? ቆይ ራቅ በል ላሳየህ። አሁን ኦፊስ ላይ ነን ያለ ነው፣ ሚቲንግ ላይ ነን ያለ ነው። እንደዚህ ሻሂ እያቀረቡልህ ነው የምትጠጣው ማለት ነው። ከዛ እቺ ትንጥዬ ሻሂ ከጨረስካት ላሳያችሁ። ባንዲ አይደለም የሚጠጣው ባይው ትንሽ ቀዝቅዘው ነው። ለምን እንደቀዘቀዘ ደግሞ ነግራቸዋለሁ። እቺ ከጨረስካት እንደዚህ ማለት ነው ካስቀመጥካት እፈልጋለሁ ማለት ነው። እፈልጋለሁ ጨምርልኝ እያልክ ነው። ከዛ እኔ ማለት ነው አራተኛ ጠጥቼ ይሞላልኛል፣ ጠጥቼ ይሞላልኛል። ያበሻ ይሉኝ ታይዞኝ ዝም ማለት ይቀዳልኛል ዝም ብሎ። ከዛ አምስተኛ ላይ ደረስኩኝና ጠገብኩ። በቃ ውሃ እንደጠጣው ጠገብኩ አልኩት ለሱ። ይቀርባቸዋል በደምብ ከኔ በላ። ከዛ አይ አጠጣቱም እንደዛ ሞልታ ያለ ተውኳት፣ ቀዘቀዘ ማለት ነው እንጂ ጨረሳችሁ ማለት ይቀደላችሁ። አሁን እሱ አልቀረም። ከዛ ማለት ነው የቀረ ውሃ ካለ ወደዚህ ነው የሚደፋው። ወደዚች ደፋት ማለት ገንዘብ። What was it? If he pours the water here? Pours the water because in Chinese culture, the water means wealthy. Money. You are bring wealthy and money for you. ስለዚህ ገንዘብ ያመጣልሃል ብሎ ውሃ እየደፋላት ነው ማለት ነው። እነሱ ውሃ እንደ ገንዘብ ነው የሚያስቡት፣ እማያልቅ ማለት ነው። እኛንን እንጂ ውሃ ገንዘብ የማይመስለን። ለዛ እኮ ነው የምንዋራጠው። በቃ የሚያልቅ ዛፍ ያለ መሰለኝ።